በእናታችሁ ያባ አፍጥተታ ያለ ይሄ ማለት የእናቴ ስራ ነው። እሺ አዎ የእናቴን ድካምና የእናቴን ስራ ለማሳወቅ ግዴታ የኔ ስራ ይሆናል ማለት ነው። አየው አይደል? ይሄ ማዞራ ስትመጣ ትጋግረዋለች ማለት ነው። እሺ አባቴ እሺ አመሰግናለሁ። ወንድም አለም እንግዲህ በባህላችን መሰረት እነዚህ ንከርካዬ ይሄ ማለት የእንጀራ ማስቀመጫ ሞሰብ አይባልም። ይሄ ምን ይባላል መሰላችሁ? የእንጀራ ማስቀመጫ ነው። ይቅርታ ይሄ አንኮላ ይባላል። እሺ በጎንደር ይሄ አንኮላ ይባላል። መጠጫ ነው። አይታችሁታል? በደንብ እዩት ወገን፣ እዩት በደንብ። ይሄ ውዛንታ ይባላል። እንጀራ ማስቀመጫ ነው። እንጀራ ማስቀመጫ ውዛንታ ይባላል። በደንብ አዳምጡ ደንበኞች፣ ተመልካቾቻችን በደንብ አዳምጡ። ውዛንታ ይባላል ብያችኋለሁ። እሺ ይሄ ሞሰብ ይባላል። ሞሰብ ይባላል። ይሄኛው ሞሰብ ይባላል። ይሄኛው ያው የጠላ እንትን ነው። ይሄ ወንጠፍት ይባላል። ይሄው ወንጠፍት ይባላል። ጠላ መጥመቂያ ማለት ነው። ይሄ ሙጎጫ ይባላል። እነዚህ ደግሞ ቃቄዳ ይባላሉ። እሺ እንዳትሳሳቱ። ይሄ በጎንደር ቃቄዳ ይባላል። ቃቄዳ ሰፌድ አይባልም። ቃቄዳ ይሄ አንኮላ ብያችኋለሁ። እሺ ይሄስ ኩታ ይባላል ወይ ጋቢ ይባላል። ጋቢ ይባላል። በቃ ይሄን ከለበስኩ በኋላ ሌላ ምን አስፈለገ? አሁን ወደ የት ሄዳለሁ መሰላችሁ? ወደሚያዝናናው ወደ ጠላው ማለት። ከጠላ በኋላ አዲስ የሰራሁት ስራ